ያው እኔም እንዳገሬ ቤተ መንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም ግን ተቀብየው ነበር ቤተ መንግስት እየሰሩ ነው ምን ያለ ሌላ ነገር ላይ ትኩረት ቢያረግል ነበር እኔ ከዛ የሄድኩበት ቦታ ቤተ መንግስት አላየውም ትልቅ ከተማ ነው እየተሰራ ያለው ሶ ሌሎቹ እስኪጸዱ ሳንጠብቅ እዚህ ውስጥ ሌሎች እስኪጸዱ ሌላ ሁሉ አሁን የጀመርነው ለተባለው አፍርሶ እንገንባ ማለት ሳይሆን በሚሻሻሉ ይሻሻል ሪፕሪዘርቭ የሚደረገው ፕሪዘርቭ ይደረግ የህዝቡን መብት ባስከበረ መልኩ የህዝቡን ተጠቃሚነት ባረጋገጠ መልኩ ኮንዶሚኒየሞቻችን ፌስሊፍት አርገውም ጭምር የተሻሻሉ የመጡበት ይላል አገልግሎቱ ጨምሩ ይሄ ያየሁትን አዲስ ከተማ ሊፕፍሮግ ማድረግ የሚያስችል ቴክኖሎጂ እስክትለማመድ ሳይሆን ፈጥረህም አምጥተህም ተግባራዊ ልታደርግበት የምትችል ከሌሎቹ ትልልቅ አገሮች ከደረሱበት ደረጃ እኩል መጀመር የሚያስችል ስራ እየተሰራ ነው የሚል እምነት አለኝ በገባኝ ልክ ሶ ይሄንን ማድረግ መቻል ማቀድ ይጠይቃል መፍጠን ይጠይቃል መጽሐፉም ስለ ፍጥነት የሚያወራው ይሄን አስቦ ይመስለኛል የኔ ምክር ይሄ ፍጥነት አዲስ አበባ ላይ ብቻ ተቆጥቦ መቅረት የለበትም ነው የዚህ ህልም ተጋሪ የሆኑ ሰዎች ባላበዛን ቁጥር የተወሰኑ ሰዎች ብቻ ባላቸው ህልም ላይ ተመስርቶ የሚመጣ ለውጥ እንዳልሆነ ታውቆ ይሄን ህልም መጋራት አንድ ነገር ሆኖ በተቻለ መጠን ግን ወደ ታች ሲወርድ አሳታፊ በሆነ መልኩ የህዝብን ጥቅም ባረጋገጠ መልኩ ሁሉንም ሊያካትት እንደሚችል መስራት አለብን የሚል ነገር ለማንሳት ነው የአዲስ አበባ ከተማ ማያቸው አንዳንድ ህንጻዎች አዲስ የተሰሩ ህንጻዎች ወርክማንሺፕ ላይ የተለየ ኳሊቲ መፈጠር እንደጀመረ የሚያሳዩ ናቸው የመጀመሪያ ያዩት ሳይንስ ሙዚየም ነው አዲስ አበባ ውስጥ በሚሰሩ ህንጻዎች እንደዚህ አይነት ጥራት ያለው ነገር አያለው ብዬ አስቤ አላውቅም የሥራዎች ጥራት እየተሻሻለ ወርክማንሺፕ እየጨመረ ሶ ይሄንን እያፍታታን የተማርን እንድንሄድ ከማድረግ አንፃር አዲስ አበባ ውስጥ መነሻ ማሳያም ስላደረጉት ነው ጠቅላይ ሚኒስትሩ ግን አዲስ አበባ ላይ ብቻ መቅረት የለበትም የሁላችንም ምኞት የሁላችንም ትግል መሆን መቻል አለበት መፋጨት ካለብን እዚህ ላይ ብቻ ተወስኖ መቅረት የለበትም በሚል ነው ባይዘወይ ትንሽ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ አንደኛ መሰረታዊ በሆነ መልኩ አብይ ያመራር ዘይቤው ፈረንጆች ሞደስ ኦፕራንዲ የሚሉት አብይ የሚመራበት ዘይቤ ማደናገር ነው አብይ ምን ማለት ሰብስታንስ ነው ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለውም ለምሳሌ ትምህርት ቤቶች ተዘጉ ለአብይ ደንተው አይደለም ትምህርት ቤቶች ወደ ጦር ካምፕነት ተቀየሩ ለአብይ ደንተው አይደለም ዝም ብለህ ከሰባተኛ ክፍል ድንገት ፒኤችዲ እንደደረስክ መደስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም ሰው ማደናገር ዋና ሞደስ ኦፕራንዲ ነው የማስተዳደር ዘይቤው ነው አሁን ይሄ ሁሉ ማደናገር የአብይ የመግዣ ዘይቤ ነው ያስተዳደር ዘይቤው ነው ከማደናገር ውጪ መኖር አይችልም አብይ ካላደናገረ ሀገር መምራት አይችልም በነገራችን ላይ እኔ ስለማቆስ ነው ያወራ ያለው ትምህርት ተምሮ ማያቅ ሰውዬ ፒኤችዲ ያለኝ ብሎ ካመንከው ያመንክበት ምክንያት እሱ ለመጠየቅ የሚያስችል ጊዜ ስላላገኘ ነው ስለበየቀኑ ሁከት ሌላ ሁከት እየፈጠረ ለምሳሌ ብድር የሚወድ ጓደኛ ነበርኝ ኃይለኛ ተበዳሪ ነው እና ሰው ሁሉ መንገድ ላይ ያስቆመዋል አስቸገረው እና ተበድሮ ሳይክል ገዛ ከየት አመጣው ስለው ተበድሮ ነው የገዛው ተበድሮ አበዳሪዎችን ለማምለጥ የሚጠቀምበት ሳይክልን በብድር ነው የገዛው ሰው መንገድ ላይ አበዳሪ በእግር የሚሄድ ሰው በሳይክል ኮንክ እንትን አትለው አይቆምልህም እና ሁሉ ጊዜ ማለት ፈጠራው ያስገርመኝ ነበር ግን ያ ልጅ አገር መሪ አይደለም አብይ የዛ ልጅ ኔቸር ኖሮት ግን አገር መሪ ሆነ እንዳለመታደል ሆነ ባይዘወይ ትንሽ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ